አምናችሁን ስራውን ስለሰጣችሁን ከልብ እናመሰግናለን። በጥራት ደግሞ ልናስረክባችሁ አሁንም ከእናንተ ጎን ነን። ስሜ ቤተልሔም ክንፈ እባላለሁ። የኮምፓስ ፕሮፐርቲ የመስቀል ፍላወር ሳይት ፕሮጀክት ማኔጀር ነኝ። ስራዬ ደግሞ የፕሮጀክቱ በጊዜና በጥራት እንዲሰራው ማድረግ ነው። የፕሮግረሳችን በ11 ወር ውስጥ ስትራክቸሩን ጨርሰን አሁን የፊኒሽንግ ስራ ላይ እንገኛለን። ያው እንደምታዩት የጂፕሰም ስራም ኤሌክትሪካል እና ሌሎች የሳኒተሪ ስራዎች እየተሰሩ ይገኛሉ። ኮምፓስ ፕሮፐርቲስ ከሌሎች መሰል የሪል ስቴት ገንቢ ድርጅቶች ምን ይለየዋል? አንደኛው ጥራት ነው። ሁለተኛ ደግሞ የፕሮግረሳችን ፍጥነት ወይም ደግሞ እየተሰራበት ያለው ሂደት ነው። ይሄ ደግሞ ጊዜን ካተረፉ በጊዜ ከተረከቡ ብራቸውን እንዳተረፉ ነው የሚሆነው። ቤት ገዢዎች ለምን ኮምፓስን መምረጥ አለባቸው ብለሽ ታስቢያለሽ? አንደኛ በፍጥነት በማለቁ ነው። ቅድም እንደተናገርኩት በፍጥነት በማለቁ ጊዜን ያተርፋሉ። ጊዜ ደግሞ አሁን ገንዘብ ነው።